ይህ የምታዩት ውሻ ማይሎ ይባላል። ማይሎ ባለቤቴን ትንሽ እንዳመማት አውቆ እያስታመመ እያጽናናት ነው። ተመልከቱት። እንዳመማት አውቆ እያጽናና ሲያስታመማት አይዞሽ ሲላት ሁልጊዜም ይሄ ባህሪው ነው። በቃ አንድ ሰው ቤት ውስጥ ካመመው ካየ ሴንስ ያደርጋል። ቤት ውስጥ ሰው ካመመው ህመምን አብሮ ይካፈላል። እንዲህ አድርጎ ያስታምማል። እንደዚህ አብራት ከሆነ ከ2 ሰዓት በላይ ሆኖታል። ስትገላበጥም አብሮ ይገላበጥና መልሶ እንደገና ህመሟን ይካፈላል። ስንደሰትም ደስታውን ሊያሳየን ሁሌ ይሞክራል። ሲከፋን እግራችን ስር መጥቶ እየተንከባለለ እጅ እግራችንን ላስላስ እያደረገ መከፋታችንን ሊያስረሳን ይሞክራል። ቤት ውስጥም የታመመ ሰው ካለ ሁል ጊዜ ባህሪው ነው። የሰው ልጅ ግን ለምንድነው ውሻ ብሎ ሰውን የሚሰድበው? ውሻ ብሎ ምስጋና እንጂ ስድብ ነውር ነው በእውነት። ተመልከቱት። እውነት ከሰው ልጆች አይሻሉም። ተመልከቱት። የሰው ልጅ የማይሰጠውን ፍቅር፣ የሰው ልጅ የማይሰጠውን ኮንፈርት ነው የሚሰጡት አንዳንዴ በብዛት። ተመልከቱት። ህመሟን ፔኗን ሼር ሲያደርግ ቢርበው ቢጠማው አይነሳም። ያ ሰው እንደተሻለው ሲያልቅ ነው የሚነሳው። አንዳንዴም አንስቸው ወይም አንስተነው አንዳችን ምግብ ልንሰጠው ውሃ እንዲጠጣ እንኳን ብናነሳው ሄዝ ቱ ሜክ ሹር ኦልዌይስ ያ ሰው እንደተሻለው። ተመልከቱት። አያሳዝንም? እባካችሁ ውሻ ብላችሁ አትሳደቡ። ውሻ ብላችሁ አመስግኑ እንጂ። ስለ እውነት ከሰው ይሻላሉ። ስንታመም ሴንስ ያደርጋሉ። ስንደሰት ሴንስ ያደርጋሉ። ስንከፋ ሴንስ ያደርጋሉ። ተመልከቱት። ተመልከቱት። አያሳዝንም? ህመሟን ፔኗን እቅፍ አድርጓት ሼር ሲያደርግ ፍቅር ሲሰጥ አይዟችሁ አይዞሽ ሲል ከሰው ልጅ አይሻሉም? አያሳዝንም? ስውለት አንጀትን ይበላኛል ሁል ጊዜ። እባካችሁ ውሻ ብላችሁ አትሳደቡ። ውሻ ብላችሁ አመስግኑን፣ ፍቅራችሁን ግለጹ እንጂ። ይህን ያያችሁ ሁሉ ከዛሬ ጀምሮ ሰውን ውሻ ብላችሁ እንዳትሰድቡ፣ ስለ እግዚአብሔር ብላችሁ። ተመልከቱት። አያሳዝንም? የሰው ልጅ ህመምን ችግርን እንዲካፈላል አያረግም? አያሳዝንም?